ታሪካችን ሲጀምር የካሜራችን ሌንስ በአንድ ትንሽ ከተማ ውስጥ በምትገኝ አንድ ቤት ውስጥ በተከፈተ መስኮት እየገባ እናስተውላለን። በዛው ቤት ውስጥም አንድ ስቲቭ የተባለ አባት ለሴት ልጁ የሚበላ ነገር እየሰራላት እንመለከታለን። የምትፈልገውንም የምግብ አይነት ሲጠይቃትም አሁን ጓደኞቿ ወዳዘጋጁት ፓርቲ ልትወጣ ስለሆነ ማታ ስትመለስ እንደምትበላውና ፍሪጅ ውስጥ እንዲያስቀምጥላት ትነግረዋለች። አባቷም ጥንቃቄ እንድታደርግና በጊዜ እንድትመለስ ይነግራታል። በመሃልም ጓደኛዋ በመስኮት በኩል በመምጣት አባቷ የሌለ መስሏት ሰርፕራይዝ ልታደርጋት ትሞክራለች። ነገር ግን አባቷ ስቲቭ ክው ይላል። እንዲሁም እየሰራው የነበረው ምግብ ያርበታል። እቺ ካውካዋ ጓደኛዋም ስላስደነገጠቻቸው ይቅርታ ስትላቸው የስቲቭ ልጅ ግን ጓደኛዋ ላይ ትዘጋባትና አባቷን ተሰናብታ ትወጣለች። ቀጥሎ ሁሉንም ስራ ከጨረሰ በኋላ ስቲቭ ወደ ሳሎኑ በመሄድ አረፍ ብሎ ቴሌቪዥን ይመለከታል። ከጥቂት ደቂቃዎች በኋላ ግን ስለደከመው ባለበት ሶፋ ላይ እንቅልፍ ይወስደዋል። ከተወሰነ ጊዜ በኋላም ልጁ ትመጣና አልተነሳህም? በሩን ክፈትልኝ እያለች ትጣራለች። አባቷም የልጁን ስም እየጠራ ወደ በሩ ያመራል። እሷም መልሳ ደጅ ላይ ቆየው እኮ ቶሎ በል እንጂ ትለዋለች። እሱም እሺ ይልና ይጠጋል። ነገር ግን አንድ ነገር ያስተውላል። አባዬ በሩን ክፈትልኝ ትለዋለች። ነገር ግን አባትየው ሊከፍታት አልፈለገም። ምክንያቱም ደግሞ ልጁ ላለፉት 20 ዓመታት አንድ ቀንም እንኳን እንዳሁኑ አባዬ ብሎ አታውቅም። Kiddo? Dad, I said it's freezing. Please let me in. ለማረጋገጥም ልጄ ብሎ ይጠራትና በቀዳዳ ሲመለከት ደጅ ላይ ማንም የለም። ልጁም መልሳ አባቴ ክፈተኝ እየበረደኝ ነው ትለዋለች። አሁን አባቷ በሩ ሊከፍትላት ይወስናል። ይሁን እንጂ ከመክፈቱ በፊት ወዲያውኑ ስልኩ ላይ ሜሴጅ ይገባል። ሜሴጁን የላከችው ደግሞ ልጁ ነበረች። ከ10 ደቂቃ በኋላም ቤት እንደምትደርስም ታሳውቀዋለች። አሁን አባቷ ደጅ ላይ ያለችው ሴት ልጁ እንዳልሆነች በድንጋጤ ሆኖ ይረዳል። Brooke? Dad, I'm getting worried here. What's wrong? You never called me dad before. Even after I married your mom. What are you talking about, Phil? You're just tired. You misheard me. I want to be inside now. Sure. 1 second. ከዚያም ምን እንደሆነ ለማወቅ በድጋሚ የልጁን ስም ይጠራል። ከውጭም አቤት አባቴ ጨንቆኛል፣ ውጭ ላይ ችግር አለ እንዴ ትለዋለች። እሱም እናትሽን ካገባው ጀምሮ እኮ አባቴ ብለሽኝ አታውቂም ይላታል። እሷም መልሳ ስለምንድን ነው የምታወራው? ደግሞ መጥቼ ታዝገኛለህ ወይ ትለዋለች። እሺ አንዴ ጠብቂኝ ብሎ ለመክፈት እንደተስማማ ያስመስላል። ከዚያም በድጋሚ በቀዳዳው ሲመለከት አሁንም ማንም የለም። በፖስታ ማስገቢያውን ሲመለከት ምንም ነገር የለም። ነገር ግን ደጅ በቆመ ሞተር ሳይክል ላይ ስፖኪዮን ሲያየው በሩ ላይ ከላይ ተንጠለጠለ ነገር ያያል። ምን እንደሆነ ለማረጋገጥ ሲልም የሆነ ፍጥረት ወደፊቱ ይመጣበትና ወደ ኋላ ይወድቃል። 2 seconds. 3 seconds. Turn the knob. Open the fucking door! ስቲቭ ያየው ነገር ሰው አይደለም፣ ለየት ያለ የሰውን ድምፅ ማስመሰል የሚችል አውሬ ነገር ነው። በጣም ይደነግጥና ሶፋው ስር ያስቀመጠውን አንድ ሽጉጥ ያወጣል። ቀለሃዎቹን እያስገባ እያለ ታላቅ ወንድሙ በሩን ክፈተኝ ወንድሜ፣ ምንም ስጋት አይግባ፣ አሁን ምንም የለም ይለዋል። ቀጥላ ትዕግስት ያጣችው እናቱም ወንድም ከአንተ ጋር ሊጫወት አይደለም የመጣው፣ በሩን ክፈትልንና እንግባ ትለዋለች። ነገር ግን አይከፍታቸውም። በመጨረሻም ሚስቱ ያለፈውን ነገር ትታ አዲስ ህይወት ለመመስረት እሱ ጋር እንደመጣች ትነግረዋለች። Hey, it's me. I've missed you so much. Please open the door so we can talk. I want to be a family again. I want you inside of me.
አሁን ስቲቭ ነገሩ ይገለጥለታል። ምክንያቱም ሚስቱ ሲጀመርም በሕይወት የለችም ነበር። ወዲያውም ወደ ልጁ በፍጥነት ይደውላል። ነገር ግን ስልኩ ስላልተነሳ መልእክት ያስቀምጥላታል። አስፈሪ ነገር በር ላይ ስላለ አሁን እንዳትመጣ ለልጁ መልእክት ያስቀምጥላታል። Hey, archaeologists called us a voicemail, so do whatever. Brooke, do not come to the front door. There's something out there. Do not come to the front door. ትንሽ እንደቆየም የልጁን ድምፅ ከደጅ ላይ ከላከላት የድምፅ መልእክት ጋር ይሰማል። ልጁን በድንጋጤ ሆና ስሙን በመጥራት ቀልዴን አይደለም ክፈተው፣ መጡብኝ ትለዋለች። አሁን ግራ ይጋባል። ልጁ ደጅ ላይ ቆማ እንዲረዳት እየጠየቀችው ነው። እሱ ግን ሌሎቹ ፍጥረቶች መስለውት በሁለት ሐሳብ ሆኖ ወደ በሩ ይጠጋል። Oh my god. Phil. Phil, open the door right now. I'm not joking. Phil. Phil. Phil, it's coming for me. Phil, help me. Help. Help. Oh my god, it's all over me. Help. ነገር ግን ትንሽ ትቆይና እየሳቀች በቃ ስቀልድ ነው፣ በሩን ክፈተው፣ ደጅ መቆም ደከመኝ እኮ ትለዋለች። Okay, that was fun. But come on, I'm tired of standing out here. አባቷም ቁልፉ ክፍት ነው፣ በሩን መክፈት ከቻልሽ አንቺ ትክክለኛዋ ልጄ ነሽ፣ ካልሆነ ግን እኔም አልከፍተውም ይላል። It's somehow. If you can open it, I'll know it's you. ልጁም በሩን ከፍታ በመግባት ደጅ አስፈሪ አውሬ አለ እያልክ በሩን እንኳን አትቆልፈውም ነበር ወይ ብለው ስትዞር የአባቷን ሽጉጥ መሬት ላይ ተጥሎ ትረግጠዋለች። አሁን ትደነግጣለች። የአባቷንም ስም በለሆሳስ ትጣራለች። አባቷም ጥቂት ዝም ካለ በኋላ ነይ ልጄ እዚህ ነኝ ብሎ ወደ ኩሽናው ይጠራታል። Phil. I'm in here, honey. ኩሽና ስትደርስም የቤቱ ኮርኒስ ላይ አስፈሪው ፍጥረት ተለጥፎ እየጠበቃት ነበር። ከዚያም እንደምታዩት ያደርጋታል። ታሪኩም ሲያልቅ የካሜራው ሌንስ በተከፈተው መስኮት በኩል እንደገባ እየወጣ ያሳየናል።